መንፈስ ቅዱስ ማለት ነው። ሆሊ ስፒሪት ማለት እግዚአብሔር ነው። እዚህ ላንተ መንፈስ ቅዱስ ማለት ነው። ሆሊ ስፒሪት ማለት የኔ ኤቭሪቲንግ ነው። አባቴ ነው፣ እረኛዬ ነው፣ ወዳጄ ነው፣ አሳኝ ነው፣ መካሪ ነው፣ ኤቭሪቲንግ ነውና ከዛ በላይ ግን ሆሊ ስፒሪትን ስጠቀልለው ሆሊ ስፒሪት ማለት ከሱ ውጪ መኖር የማልችለው እስትንፋስ ነው። ለኔ ደግሞ እንዳልከው ነው እስትንፋስ ነው። ለምን ያኔ እንኳን እግዚአብሔር ሰውን ሲፈጥር ሁሉ ነገሩን ከሰራ በኋላ ሕያው እንዲሆን እፍ አለበት ይላል። ያ እፍ ያለበት ያ እስትንፋስ መንፈስ ቅዱስ ነው። ነገሩን ሕያው ያደረገው ይሄ በድን ሰውነቱ ሕያው ሆኖ መግዛት እንዲችል የተነገረበትን ቃል እንዲኖር ያደረገው መንፈስ ቅዱስ ነው። መንፈስ ቅዱስን እስካውቅበት ድረስ መኖረው ላይፍ የትግል ላይፍ ነበር። ልክ ግን ስለ መንፈስ ቅዱስ የተረዳው ጊዜ ጉድ ሞርኒንግ ሆሊ ስፒሪት የሚለውን የቤሌን መጽሐፍ አነበብኩኝ። የኔ ፈርስት ኢንካውንተር ነው እሱ ነው። ሰላም እንዴት ናችሁ? እኔ ፌቨን ወንድሙ እባላለሁ። እኔ ደግሞ ሙሴ ይባላል። ዛሬ በፊታችሁ የቀረብነው ስለ መንፈስ ቅዱስ ዲስከስ ለማድረግ ነው። ይህ ፖድካስት The Light and Voice ፖድካስት ይባላል። ስቴይ ቱንድ ከኛ ጋር ዲስከስ እናደርጋለን። እሺ ሞሰስ ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን። ዛሬ እንግዲህ እግዚአብሔር እድሉን ሰጥቶን ስለ መንፈስ ቅዱስ ልናወራ ዲስከስ ልናደርግ ጊዜ ተሰጥቶናል። ያው ስለሆነ ሰው ኦር ስለሆነ ፐርሰን ለማውራት ስንነሳ መጀመሪያ ከማንነቱ ነው የምንነሳው። ስለዚህ መንፈስ ቅዱስ ማለት ነው በጣም ደስ ይለኛል ስለ ሆሊ ስፒሪት ማውራት እና ሆሊ ስፒሪት ማለት ግን ስሙ ራሱ እንደሚለው ቅዱስ መንፈስ ነው የሚለውና መንፈስ ቅዱስ ነው። ስለዚህ የእግዚአብሔር መንፈስ ነው፣ ከአብ ዘንድ የወጣ የእውነት መንፈስ ነውና አይታይም፣ አይጨበጥም፣ ግን እግዚአብሔር ነው። ስለዚህ በተለያየ ነገር ተመስሎ ያውቃል ብሉይ ኪዳን ላይም አዲስ ኪዳን ላይም እና ሆሊ ስፒሪት ግን ፐርሰን ነው። ስለዚህ እግዚአብሔር ነው፣ ፐርሰን ነው። ደግሞ ጂሰስን ደግሞ ግሎሪፋይ የሚያደርግ ማለት ነው። ስለዚህ ምንድን ነው መሰለህ መንፈስ ቅዱስ ማለት እግዚአብሔር ዘንድ የተሰጠን ቅዱሱ የእግዚአብሔር መንፈስ ነው። ፐርሰን ነው። ይሰማል፣ ይመልሳል፣ ፊል ያደርጋል፣ እንደሰው ደስ ይለዋል፣ ይከፋዋልም ጭምር። ስለዚህ መንፈስ ቅዱስ ማለት እንዳልከው ኢየሱስን በእኛ ህይወት ለመግለጥ ኦልሬዲ አቅም እንዲሆነን ኃይል እንዲሆነን ለምን አይተህ ከሆነ ሐዋርያት ላይ በፊት ኢየሱስ አብሯቸው ነበር በአካል ብዙ ጊዜ አስተምሯቸዋል ኦልሞስት ከ3 ዓመት በላይ። ስለዚህ ልክ ግን ችግር በገጠማቸው ሰዓት እግዚአብሔር ይሄ ኢየሱስ ያስተማራቸውን ህይወት መግለጥ በፈለጉ ሰዓት በራሳቸው ስለነበሩ መጀመሪያ ላይ መግለጥ አልቻሉም። መንፈስ ቅዱስ በወረደ ጊዜ ግን ሐዋርያት 2 ላይ ደፍረው ወንጌልን መስበክ፣ ላይፍን መኖር፣ ክርስትና ህይወታቸውን ማሳየት ችለዋል። ይህንን ኃይል ያገኙት ደግሞ ከመንፈስ ቅዱስ የተነሳ ነው። ስለዚህ መንፈስ ቅዱስ ማለት ከእግዚአብሔር የተሰጠን ቅዱሱ መንፈስ ማለት ነው። ራሱ እግዚአብሔር ነው ከትሪኒቲ ውስጥ ወይም ደግሞ አብ፣ ወልድ፣ መንፈስ ቅዱስ ከሚለው ካቴጎሪ ውስጥ አነስ ያለ ቦታ ያለው አይደለም። ፉሊ እግዚአብሔር የሆነ በዚህ ሰዓት የተሰጠን በዚህ ሰዓት በዚህ ዓለም ላይ የሚሰራ ፉሊ የሚንቀሳቀሰው መንፈስ ቅዱስ ነው። ለምን የአብ ጊዜ ነበር አይደል ብሉይ ኪዳን ላይ፣ ከዛ ደግሞ የኢየሱስን ጊዜ ነበር። አሁን በዚህ ሰዓት የመጨረሻው ዘመን ላይ ያለው የመንፈስ ቅዱስ ጊዜ ነው። ስለዚህ ክርስቲያኖች ሪል የክርስትና ህይወትን ለመኖር ግዴታ ከመንፈስ ቅዱስ ጋር መታወቅ አለባቸው ብዬ አምናለሁ። ለምን የማታውቁትን ፐርሰን ልትግባቡትም አብራችሁት ልትኖሩ ልትሰሩ አትችሉም። ሊረዳችሁም አይችልም። ኦልሬዲ አታውቁም። ግን ባወቅን ቁጥር ያንን ፐርሰን እያወቅነው ስንሄድ በእኛ ውስጥ ያለው ኃይልም ሆነ አቅም እየተገለጠ ይመጣል ማለት ነው። ስለዚህ መንፈስ ቅዱስ እንደዛ አብራርተነዋል። ስለዚህ ለአንተ መንፈስ ቅዱስ ማለት ነው አሁን ቅድም ያወራነው ኦልሬዲ ፐርሶናሊቲ ማለት ነው ወይም ደግሞ ስለምንነቱ ነበር። አሁን ግን ለግል ለመንፈስ ቅዱስ ለአንተ ማለት ነው ያው በጣም ከባድ ጥያቄ ነው። ይሄ ለማብራራት በጣም ይከብዳል። ለምን ሆሊ ስፒሪት በቃ ኤቭሪቲንግ ነው ሙሉ ነገር ነው እና ብዙ ጊዜ ይህንን ጥያቄ አስቤ አውቃለሁ። ሆሊ ስፒሪት ለእኔ ማን ነው ብዬ እና ሆሊ ስፒሪት ማለት የኔ ኤቭሪቲንግ ነው። አባቴ ነው፣ እረኛዬ ነው፣ ወዳጄ ነው፣ አሳኝ ነው፣ መካሪ ነው፣ ኤቭሪቲንግ ነው እና ከዛ በላይ ግን ሆሊ ስፒሪትን ስጠቀልለው ሆሊ ስፒሪት ማለት ከአብ ዘንድ የተሰጠኝ ትልቁ ስጦታ ነው። ደግሞ
ከሱ ውጪ መኖር የማልችለው እስትንፋስ ነው። ኖርማሊ እንደው ስታስበው መንፈስ ቅዱስ ባይሰጠን ኖሮ ምን እንሆን ነበር? አንዳንድ ጊዜ እኔ ምን አስባለሁ፣ ሰው ያለ እግዚአብሔር እንዴት እየኖረ ይገርመኛል። ለምን እያንዳንዱ እዚህ ምድር ላይ ያለ ነገር ሁሉ ከአቅማችን በላይ ነው። ሰው በራሱ አቅም የሚያደርገው አንድም ነገር የለም። ከኋላ የሆነ ፓወር ሊኖር ይገባል የሚገፋው ወይም ያንን አኮምፕሊሽ የሚያደርግልን። እኛ ደግሞ እንደ ክርስቲያን ያለን እግዚአብሔር ነው። ስለዚህ እግዚአብሔር ከሌለን ወይም ከእግዚአብሔር ጋር ፌሎሺፕ ማናደርግ ከሆነ የተሰጠንን ነገር ካላወቅን በክርስቶስ ኢየሱስ በመንፈስ ቅዱስ አማካኝነት የሆነልንን ካልገባን እንዴት እንኖራለን? እንደሌላው ሰው ተራ ሆነን ነው የምንኖረው ማለት ነው። ላይፍም የሚከብደው ያ ይመስለኛል። ለምን መንፈስ ቅዱስ አሁን የገባው ሰው ነገሮቹ ይቀሉለታል። ለምን በእሱ አቅም ሳይሆን በእግዚአብሔር አቅም ነው የሚንቀሳቀስ። የራስ ኢፈርት ያቆምና የመንፈስ ቅዱስ ኃይል በህይወት ላይ አክቲቭ ይሆናል። እና መንፈስ ቅዱስ ለአንተ እንደዛ ነው፣ ለእኔ ደግሞ እንዳልከው ነው። እስትንፋስ ነው ያው ነው። ለምን ያኔ እንኳን እግዚአብሔር ሰውን ሲፈጥር ቦዲውን ሰራው ከጭቃ። ከዛ በኋላ ሁሉ ነገሩን ከሰራ በኋላ ህያው እንዲሆን እፍ አለበት ይላል። ያ እፍ ያለበት ያ እስትንፋስ መንፈስ ቅዱስ ነው ነገሩን ህያው ያደረገው። ይሄን በድን ሰውነቱን ህያው ሆኖ መግዛት እንዲችል የተነገረበትን ቃል እንዲኖር ያደረገው መንፈስ ቅዱስ ነው። መንፈስ ቅዱስ እፍ ባይልበት ኖሮ አዳም ምን ይሆን ነበር? ግዑዝ ይሆን ነበር። ስለዚህ ፊዚካል ዓለም ላይ አሁንም የሚኖሩ ሰዎች አሉ፣ ግን እየኖሩ አይደለም። መንፈስ ቅዱስ የሌላቸው ገብቷል ነው። እንደ ክርስቲያን ራሱ ክርስቲያን ሆኖ ብዙ ጌታን የማያውቁ መንፈስ ቅዱስ የማያውቁ ኢየሱስን ያውቃሉ፣ በጌታ ናቸው፣ ግን ከመንፈስ ቅዱስ ጋር ፌሎሺፕ ካለማድረጋቸው የተነሳ ነገሮቻቸውን ሙቭ ማድረግ ያቃታቸው፣ ላይፍን አውትካም ማድረግ ያቃታቸው ብዙዎች አሉ ብዬ አምናለሁ። አጠገባችን እንኳን ብናያቸው ሰዎች አሉና እኔ መንፈስ ቅዱስን ከማወቄ በፊት እኔ አሁን በጌታ ቤት ነው ያደግኩት። ኦልሬዲ ክርስቲያን የነበርኩ ሰው ነኝ። የቅድሙንም ሀሳብ ሳነሳ ከራሴን ጭምር ነው ያነሳሁት። እና ምንድነው መንፈስ ቅዱስን እስካውቅበት ድረስ መኖረው ላይፍ የትግል ላይፍ ነበር። በጣም ትግል ነው። ለምን ኃጢአት መስራት እያልፈለግኩኝ የምሰራበት፣ ከሰዎች ጋር ተመሳሳይ የምኖርበት፣ በተለይ ትምህርት ቤት ውስጥ በነበርኩ ጊዜ በቃ ሁሌም ቢሆን የትግል ላይፍ ነበር። መወደዴን አይገባኝም ነበር። ማለት እግዚአብሔር ወዳችኋል ሲባል ፊል አላደርግም ነበር። እንደገና ደግሞ በቤተሰቤ ውስጥ ያን ያህል አይደል ተቀባይነት አልነበረኝም። ሰው ይወደኛል ብዬ አላስብም ነበር። በራሴ ኮንፊደንስ አልነበረኝም። ያ ሁሉ ምንድነው በእኔ የመጣሁት መንገድ ናት። ልክ ግን ስለ መንፈስ ቅዱስ የተረዳው ጊዜ ሜቢ ታውቁት ይሆናል። ጉድ ሞርኒንግ ሆሊ ስፒሪት የሚለውን የቤኒን መጽሐፍ አነበብኩኝ። የኔ ፈርስት ኢንካውንተር ነው እሱ ነው። ከዛ የቤኒን መጽሐፍ ካነበብኩኝ በኋላ በጣም ገረመኝ። ማለት ለካ እግዚአብሔር ፊዚካሊ ካንተ ጋር ማውራት ይቻላል ዴይሊ። ማለት ድሮ የምናውቀው እግዚአብሔር ልክ እንደ እንትን ነው። ብዙ ጊዜ ሲባል ከሰማል እንጨት ይዞ ቁጭ ብሎ የሚገዛ ይሄ እንደ ንጉስ ሆኖ ስታጠፋ የሚቀጣ ጉድ ነገር ስታደርግ ደግሞ ሪዋርድ የሚያደርግ ልክ እንደዛ ነው። በቃ ክፉረኛነቱ ይከብዳል። አሁን ክፉ አይደለም እኮ ፉሊ እግዚአብሔር አሁን ክፉ ማለትስ እግዚአብሔር ክፉ ነው ብትል ማንም ሰው እንትን አይልም። ግን ፉሊ ግን አይደለም። ፉሊ እግዚአብሔር ፍቅር ነው ብሎ ፉሊ እግዚአብሔር መልካም ነው፣ ከመልካም ነገር ውጪ ከሱ የሚወጣ ነገር አንድ ነገር የለም ብለህ እንድታምን የሚያደርግ መንፈስ ቅዱስ ለመንፈስህ ይመሰክራል። ያን አልነበረኝም እዛ ሰዓት ላይ እና በጣም ስትራግል አድርጌ ነበር። እና ልክ ግን ያን መጽሐፍ ካነበብኩኝ በኋላ ያን መጽሐፍ አነበብኩኝ። ልክ ያነበብኩት ሰዓት ላይ መጽሐፉ ስለ መንፈስ ቅዱስ ኢንካውንተር አለው። ከዛ ደግሞ ከመንፈስ ቅዱስ ጋር ምን ማድረግ እንዳለባችሁ ወይም ለመተዋወቅ የምትሄዳት ስቴፕ ያሳያል። ብዙ መጽሐፎች ላይ የሌለ ለምን ስለ ነገሩ ይነግሩሃል እንጂ ኪውን አይሰጡህም። እዛ መጽሐፍ ላይ ግን ኪ አለው እና ያ ኪ ምንድነው? መንፈስ ቅዱስ ተንበርክካችሁ አይናችሁን ጨፍናችሁ በኮንሰንትሬሽን መንፈስ ቅዱስ ላውቅ እፈልጋለሁ፣ ራስህን ግለጥልኝ፣ ላይ እፈልጋለሁ፣ ልሰማ እፈልጋለሁ፣ በቃ እፈልግሃለሁ ይዝ ባይ ዘ ዌይ ለኪ አሁን ለኛም እናንተም ዲስከስ እናደርግላችሁ
እፈልግሃለሁ ማለት ነው ለመንፈስ ቅዱስ ትልቁ በር። ለምን መንፈስ ቅዱስ ትልቅ የጸሎት ርዕስ አይፈልግም። ከአንተ የሚፈልገው መንፈስ ቅዱስ እፈልግሃለሁ፣ ታስፈልገኛለህ፣ በእኔ ህይወት ውስጥ እንድትኖር እፈልጋለሁ ብለህ ፌሎሺፕ መጀመሪያ ልብህን መክፈት። ያ እፈልግሃለሁ ስትል የሆነ ነገር ለዛ ነገር ኦፕን ትሆናለህ። ከዛ እንደዚህ አርጉ ይላል መጽሐፉ ላይ ነው። ብታነቡት አይሪኮመንድ ነው። ለብዙ ሰዎች ነው ይህን መጽሐፍን ሪኮመንድ ያደረጉት። በጣም ብዙ ሰዎች ነው እንዲያነቡ የምናገረው በአካል ማለት ያገኙቸውን እና ከዛ ያን መጽሐፍ ካነበብኩ በኋላ ተመረከኩኝና እንደዛ አልኩኝ ማለት ነው። በቃ መንፈስ ቅዱስ ላውቅ እፈልጋለሁ፣ ታስፈልገኛለህ። አይኖ በእኔ ውስጥ አለ። ለምን ኦልሬዲ ክርስቶስ ኢየሱስን እንደ ግል አዳኝ አድርጎ የተቀበለ በክርስቶስ ኢየሱስ መምጣት እንደገና ደግሞ ለእኛ ስለ ኃጢአታችን መሞት እንደገና ደግሞ ሞቶ ደግሞ በሶስተኛው ቀን መነሳቱን ያመነ የትኛውም ሰው ክርስቲያን ነው ለእኛው። ለምን ባይብሊካል ስለሆነ ማለት ነው። መንፈስ ቅዱስ በዛ ሰዓት ይላል እኮ ባመንም ሰዓት መንፈስ ቅዱስን በመንፈስ ቅዱስ ምን አላችሁ ታተማችሁ ይላል። ኦልሬዲ ሲልድ ነው። ማንም ሰው ይህን ያመነ ሰው ክርስቶስ ኢየሱስ የግል አዳኝ ነው ለኃጢአቴ ሞቶልኛል ብሎ ያመነና በአፉ ኮንፌስ ያደረገ ሰው በዛው ቅጽበት መንፈስ ቅዱስ በመንፈሱ ላይ ታትሟል። ኦልሬዲ አለ። ግን ኮሚኒኬት ለማድረግና ለመኖር ከዛ ፐርሰን ጋር እንደ አይነት ኪዎች ያስፈልጋሉ፣ በሮች ያስፈልጋሉ። መንፈሳዊ ዓለም የበሮች ዓለም ስለሆነ ከዛ እንደዛ የጸለይኩኝ በዛ ሰዓት ባይዘወይ ምንም የተሰማኝ ነገር የለም፣ ምንም ያየሁትም ነገር የለም። I just prayed። ከዛ ተነሳሁ። ከዛ ቀስ በቀስ ግን ላይፌ ላይ ቼንጅ ማየት ጀመርኩኝ። በጣም የሚገርም በፊት እኔ አሁን መጸለይ ከብደኝ ነበር። 10 ደቂቃ መጸለይ ለእኔ በጣም ትልቅ ዲል ነው። መጽሐፍ ቅዱስ ጨራሽ በቃ በጣም እንቅልፌ ያመጣው ነገር ቢሆን መጽሐፍ ቅዱስ ማንበብ ነበር በፊት ላይ። ለምን ባይ ኢፈርት ስለሆነ እኛ ሄዳለው በጸጋ እንጂ በስራ አይደለም። በህግ ወይም በስራ ስትሞክረው ኦብቪየስሊ ሁሌም ፌል ታደርጋለህ ከአቅማችን በላይ ስለሆነ ማለት ነው። ከዛ ግን መጸለይ መውደድ ጀመርኩኝ። ያንን ስለ መጸለይ ራሱ መገለጡ የሚሰጠኝ መንፈስ ቅዱስ ሆነ። ሞር ኮሚኒኬት በማድረግ ሰዓት ከዛ ኢቨን በልሳን አልጸልይም ነበረ እስከዛ ድረስ። ይህ ማለት እስከ 9ኛ ክፍል እስከ 10ኛ ክፍል ድረስ በልሳን አልጸልይም። ስለ ልሳን ምን እንደሆነ አላውቅም። መጸለይ በጣም ትልቅ ዲል ነው ለእኔ። መንበርከክ 10 ደቂቃ ሁሌም እንቅልፌ ይመጣል ማለት። ከዛ ግን ያ ሁሉ አለፈና ነገሮች እየተለወጡ መጡ። መጸለይ መቻል ጀመርኩኝ። ቃል ይሰጠኛል፣ ቃል ያስታውሰኛል። ከዛ ደግሞ ነገሮች እየበሩልኝ መጡ። ቸርች ቤት ሰዓት የሚገርም የእግዚአብሔር ህልውና ፊድ ማድረግ ጀመርኩኝ። ከዛ እግዚአብሔር ይመስገን በነበርኩበት ቸርች በጣም ይከታተሉ ነበር በዛ ሰዓት ላይ ዩዝ ላይ ነው። በልሳን መጸለይ እዛው ጌታ በልሳን ሞላኝ መንፈስ ቅዱስ በልሳን መጸለይ ጀመርኩኝ። ከዛ ደግሞ ስለ ልሳን ባይገበ ሌላ ጊዜ በሰፊው ቶፒክ እናወራለን። ስለዚህ ለተሞላው ደግሞ አጫውታችኋለሁ። እንደዛ ሆነ። ከዛ ግን ቀስ በቀስ በቃ ላይፌ ላይ ቼንጅ ማድረግ ጀመርኩ። ቃል ይበራልኛል። ትንሽ መጽሐፍ ቅዱስ አንድ ቨርስ አንብቤ እረዳለሁ ማለት ይገባኛል። በፊት እኮ በጣም ለኔ ነሐስ ነበር ቃል ብዙ እግዚአብሔር ቃል ከዛ ግን እየቆየ ሲሄድ ወደድ ጀመርኩ። ቃል ቸርች መሄድ ጀመርኩ። በፊት ቸርች መሄድ ያስጠላኝ ነበር ማለት በሳምንት 1-2 ሄድኩኝ። ሌላውን ጊዜ ላልሄድ እችላለሁ። ቤት ውስጥም ያለን ነገር ብዙ ምትላል ነበር። በትምህርቴም ያን ያህል አልነበረ። ግን ያ ሁሉ አለፈና መንፈስ ቅዱስን እያወቅኩት ስመጣ በጣም ይገርመኝ ጀመር። ማለት ስለማንነቱ ባይዘው በጣም ሰፊ ቶፒክ ነው ታውቃለህ። ይሄን ብቻ እያወራን ሰዓታት ሊያልፉ ይችላሉ። ለማሳጠር እንሞክራለን እና ቻግን ያን ባወቅኩ ሰዓት የሆነልኝ ነገር አንደኛው ላይፍን እንደወደ አደረገኝ። ትልቁ እሱ ነው። የክርስትና ህይወት ያለ መንፈስ ቅዱስ ጨው የሌለው ወጥ እንደመብላት ሊትራሊ ቴስትለስ ነው። በህይወት ደስተኛ አትሆንም፣ በነገሮች ደስተኛ አትሆንም። ትልቁ ደግሞ የሚያደርገኝ የነበረው በፊት ላይ 10 ክፍል ሆኜ ዩኒቨርሲቲ ላይ ወደፊት የምኖረው ላይፍ ያሳስበኝ በጣም ትልቅ ነው ለኔ። ማለት እንዴት ነው ዩኒቨርሲቲ ገብቼ የምማረው ትልቅ ለኔ ያስጨንቀኛል። እንዴት ነው ስራ የምሰራው በዚህ ሰዓት? በዛ ሰዓት ስራ የለም። የተመረቀ ሰው ሁሉ ቤቱ ቁጭ ብሎ ነው ያለው ምናምን ሲባል
ሊትራሊ ለኔ በቃ እንዴት ነው መሆነው ብዬ በጣም ፓኒክ አደረግ ነበር። ከመንፈስ ቅዱስ ጋር ያለኝ ነገር ሲስተካከል እና እሱን ሳውቀው ግን ያ ነገር ሁሉ ጠፋ። በቃ ማለት ዓለም ሁሉ የኔ ሆነች ያህል እስኪሰማኝ ድረስ መንፈስ ቅዱስ ባይደው በጣም ከእናንተ ጋር ፌሎሺፕ ማድረግ በጣም ሲጨምር እንትኑ ሊትራሊ ዓለም እጃችሁ ያለሽ ያህል ነው የሚሰማው። የሚያቀት ነገር ያለ አይመስልም። ገብቶሃል? በቃ ምንም የሚያቅተኝ ነገር ያለ እስከማይመስለኝ ድረስ ሰዎች ሁሉ ለኔ በኔ ፊት እንደሚሰሩልኝ እስከማምን ድረስ ይሄ ከየት የሆነ ነው? ከመንፈስ ቅዱስ ያ። ስለዚህ መንፈስ ቅዱስ እዚህ ምድር ላይ ኦልሬዲ ስልጣን ያለው ፐርሰን ቢኖር ሆሊ ስፒሪት፣ ለሱ የማይገዛ ምንም ነገር የለም። ስልጣን ቢሆን ኤቭሪቲንግ ኢየሱስ ያኔ ኤፌሶን ላይ የተጻፈውን ኤቭሪቲንግ ለሱ ተሰጠው። ከዛ ለቤተክርስቲያን ደግሞ ራስ እንዲሆን ተሰጠ ያለው ያ ሁላ ስልጣን በመንፈስ ቅዱስ አማካኝነት እኛ ውስጥ አለ። ያንን አክቲቭ ያደርገዋል። ብለሲንግ ኦልሬዲ ባይ ዘ ዌይ በረከት ያለው ውስጥ ነው። ቅባት ያለው ውስጥ ነው። ክብር ራሱ ያለው ውስጣችን ነው። ኦልሬዲ ክርስቶስ ነው ክብር፣ ክራይስት ነው ሰው ውስጥ ነው። ግን ያን ክብር አክቲቭ አድርጎ በእንተ ህይወት እንዲገለጽ የሚያደርገው ሆሊ ስፒሪት። በጣም ትልቁ ነገር እሱ ነው። ውስጥ ያለውን አቅም ማውጣት ጀመረ። እኔ ባይ ዘ ዌይ ሰው ፊት በጣም ማውራት ማልችል ሰዎች ነው ነበርኩ። ቤተሰብ ፊት እንኳን አላወራም። ሰውም አዳምጠኝ። የዛ በኋላ ግን መንፈስ ቅዱስ ከማስተማሩ ነው ቦልድ ከማድረግ የተነሳ ሰው ፊት ማውራት ነው ቻልኩኝ። በጓደኞቼ ፊት ተሰሚ አልነበርኩም። ከዛ ግን ተሰሚነትን አገኘሁ። ይኸውልህ የሆነው ከመንፈስ ቅዱስ የተነሳ ነውና ብዙ ነው በጣም በመንፈስ ቅዱስ ለኔ ማለት መንፈስ ቅዱስ ደሆል ኤግዚስተንስ ነው። በቃ ኤግዚስት ማድረግ የቻልኩት በዚህ ምድር ላይ ደስ ብሎኝ ይሄን ላይፍ እንድኖር ያደረገኝ ሆሊ ስፒሪት እና አንዳንዴ አሁን በጣም ዲፕ ደግሞ ተስገባ በቃ ያለሱ ምን ሆነ ነበር ብዬ አስባለሁ። ማለት እሱ ባይገባኝ ኖሮ በድሮ ማንነቴ አሁን ላይ ምን አይነት ፐርሰናሊቲ ነበር የሚኖረኝ? ምን አይነት አቅም ነው የሚኖረኝ? ምን ነበር ማደርገው እላለሁ። እና በጣም ይገርመኛል። መንፈስ ቅዱስ ለኔ ያላረገልኝ ነገር የለም። ማለት እንደ ወንድም እንደ አባት የሚመራኝ ነገሮችን የሚያስረዳኝ ልክ ያልሆኑ መንገዶች የሚመልሰኝ በቃ ፕሮቫይድ የሚያደርግልኝ። እኔ አሁን ከመንፈስ ቅዱስ ጋር ፌሎሺፕ ካደረኩ በኋላ ኦር ከተዋወቀን በኋላ አንድ ያጣሁት ነገር የለም። ከልብስ ጀምሮ እስከ ብዙ ነገር ምንም የማጣው ነገር የለም። ለምን? መንፈስ ቅዱስ ኦልሬዲ ፕሮቫይደር ነው። ገብቷቸዋል። ተው ፕሮቫይደር እሱ ሲሆን ኦልሬዲ የምታጣው ነገር የለም። አሁን እሱ ኤክሰስ የሆነ ነገር አያደርግም። ለአንተ ግን በዚህ ሰዓት የሚያስፈልግህን ነገር ይሰጥሃል ይላል እኮ ባይብል ላይ። አሁን ብዙ ጊዜ በቃሉና መጽሐፍ ቅዱስ በተጻፈው ቃልና በእኛ መካከል ክፍተት አለ። ብዙ ጊዜ ሰው ማስተዋል ያለበት አንተና ወይም ደግሞ የተነገረህ ትንቢት ላይ ያሉ ክፍተቶች አሉ። አሁን ለምሳሌ ጌታ እንደዚህ እንደዚህ ትሆናለህ፣ ወደፊት እንዲህ ትሆናለህ ብሎ የተናገራለ ዳይሬክትሊ እንደዚህ ትንቢት የተናገራለ። ከዛ ደግሞ ባይብል ላይ የተጻፉ ብዙ የተስፋ ቃላቶች አሉ። እነሱም ትንቢቶች ናቸው ለክርስቲያኖች። ለምሳሌ እግዚአብሔር እናንተ ሳትጠይቁት የሚያስፈልጋችሁን ያውቃል የሚለው ቃል ሁሉም ሰው ያውቀዋል፣ እርግጠኛ ነኝ። ግን ምን ያህሎቻችን ነን ያ ቃል እኛ ህይወት ላይ አክቲቭ ሆኖ እየሰራ ያለው? ባስፈለገን ሰዓት ነገሮች አቅራቦቶች ይሆኑልናል ወይ? ይሄ በእኛና በቃሉ መካከል ያለ ክፍተት ነው ወይም ዲስታንስ አለ። ያን ዲስታንስ የሚያጠበው መንፈስ ቅዱስ ነው ማለት ነው። ለኔ ባይብል እግዚአብሔር መንፈስ ቅዱስ የተጻፈው ያ ሁሉ የተስፋ ቃል እኔ ህይወት ላይ አክቲቭ እንዲሆን በመሃል ገብቶ መሀከለኛ ሆኖ አንድ የሚያደርገን ነገሬን ከነገሩ እኔም ከዴስቲኒ አንድ የሚያደርገን ሆሊ ስፒሪት ነው ማለት ነው። በጣም ትልቁ ፖይንት ነው እና ወደዛ እንድንሄድ ያ። ስለዚህ እግዚአብሔር አሁን እኔ ወደፊት የሚሄዳት ያቺ ሴት አለች፣ እግዚአብሔር ያያት፣ እግዚአብሔር የራሱን የልጁን መልክ የሚገልጥባት ያቺ ሴት አለች። አሁን ደግሞ በእኔ ያለችው ያቺ ሴት አለች። በእኔና በዛ ሴት መካከል ያለውን ክፍተት ግን የሚሞላልን ሆሊ ስፒሪት። ሆሊ ስፒሪት ባይኖር ኖሮስ በራሴ ጥረት እዛ ቦታ አልደርስም። ብዙ ሰዎች አሉ የትንቢት ቃል የተናገራቸው በጣም ብዙ የተስፋ ቃል ያላቸው ግን ህይወታቸውን ሳይት ምንም ጠብ ያለ ነገር የሌለ እናንተ ሰዎች ከመንፈስ ቅዱስ ጋር ፌሎሺፕ ያላቸው ኦር ሪል ከመንፈስ ቅዱስ ጋር ወክ እያደረጉ አይደለም፣ በራሳቸው እየሄዱ ነው።
መንፈስ ቅዱስ እኮ አለ ሊረዳቸው፣ ሁሌም እጁን ዘርግቶ ሊቀበላቸው፣ ሊመራቸው፣ ሊያስተምራቸው። እዛ አሁን ለምሳሌ አሁን ያለችው ፌቨን አለች፣ 30 ዓመት ላይ ያለችው ፌቨን አለች። ያቺ 30 ዓመት ላይ ያለችው ፌቨን በኤክስፒሪየንስም በላይፍም በኖሌጅም ፊት ታደርጋለች። በዛ ሰዓት ትቀበል ያለችውን አቅም ወይ ፋይናንስ ሊሆን ይችላል፣ ካምፓኒ በለው የትኛውም ነገር። እችኛውን ፌቨን ግን ሰርቶ ለዛች ፌቨን ፊት አድርጎ የሚያቀርበው ሆሊ ስፒሪት። እሱ ከሌለበትስ በራሷ መድረስ አትችልም። ሰው በራሱ የትም መድረስ አይችልም። ሰው ያለ መንፈስ ቅዱስ የትም መድረስ አይችልም። እና ለኔ መንፈስ ቅዱስ ይሄ ነው። አይ ነው በጣም ከዚህ በላይ ሊሆን ይችላል። ባይደዊ ከአንድ ሰዓት በላይ ማውራት እችላለሁ ስለ መንፈስ ቅዱስ። በሌላ ኤፒሶድም እንደዚሁ ደግመን እናወራዋለን። ያላነሳናቸው ብዙ ቶፒኮች ይኖራሉ። አንተም ደግሞ እስቲ ያለህ ሀሳብ ካለ ዲስከስ ማለት ነው። እሺ ባይደዊ ስለ ሆሊ ስፒሪት ሳስብ አሁን ራሱ ብዙ ነገሮች ይመጡልኛል። የመጀመሪያ ሆሊ ስፒሪት ሳስብ ሂዝ ጀንት ባይደዊ በጣም በቃ እንደሱ አይነት ጀንትል ምድር ላይ የለም፣ ኢቭን በሰማይ ራሱ የለም። እና እንዳልሽው ኤቭሪቲንግ ኢዝ የሱ ነው ሁሉ ነገር። እና ግን ሁሉ ነገር እንዳለው ሰው አይደለም አክት የሚያደርገው። በቃ ትሁት ሆኖ አንቺን አክሰስ ጠይቀው። ለዛ ነው ባይብል ሲናገር ምን ሆነ በደጆኛ አንኳኳለሁ ይላል ኢየሱስ። ድምጼ ሰምቶ የሚከፍትልኝ እገባለሁ። እና ለምን ኦልሬዲ ከፍቶ መግባት ይችላል። የራሱ ነው በር ሲል ወይም ደግሞ ቤቱን ሲል ስለ ልባችን ነው የሚያወራው። እና ልባችንን ኦልሬዲ እሱ ነው ክሬት ያደረገው። እና እሱ የፈለገው ማድረግ ይችላል። ግን ኖ አክሰስ ይጠይቃል። እባክሽን ፍቀጂልኝ ይላል። እና ማርዬ ላይም ስታነብ ምን ይላል? ነፍሴ የምትወደው ምን በደጁ ነው አንኳኳ፣ እባክሽ ክፈቺልኝ አለኝ ትላለች። እና እሷ ግን እኔ ግን ኦልሬዲ ቢጃማ ለብሻለሁ ይበርዳል እኮ ምናምን ብላ ሪጀክት አድርገችው። እሱ ነፍሴ የምትወደው እልፍ አለ ትላለች። እና ከደንቅጣ ምን አለች? ቶሎ ብላ እየሮጠች ወጣች። እንዲህ ጥሎኝ እልፍ አለ እኮ ምናምን ስትል ከዛ ፈለኩት ሄጄም አገኘሁት፣ ከዛ አቀፍኩትም ነፍሴ የምትወደው ትላለች። እና ይሄ ማለት ስለ ቤተክርስቲያንና ስለ ክርስቶስ ነው የሚያወራው እንጂ ስለ ወንድና ሴት ፍቅር አይደለም የሚያወራው። እና ቤተክርስቲያን ሆሊ ስፒሪትን ኢግኖር ባደረገችው ሰዓት ሆሊ ስፒሪት ጀንትል ነው፣ ኤቭሪቲንግ እኮ ማድረግ ይችላል፣ ፓወር መግለጥ እኮ ይችላል። ግን እሺ ብሎ ገለል ስንፈቅድለት እኮ በቃ ሂዝ ሬዲ እኮ በቃ ኤቭሪቲንግ እኛን ሬስኪው ለማድረግ ፕሮቫይድ ለማድረግ ኤቭሪቲንግ ለማድረግ ለእኛ ዝግጁ ሆነ ነው የሚጠብቀን እኮ። ግን እኛ እምቢ ካልን ለዛ ነው ሰዎች አሁን ስትራግል የሚያደርጉት እኮ ለምንድን ነው? በራሳቸው ሆሊ ስፒሪትን ሪጀክት እያደረጉ ነው። ለዛ ነው ምን ይላል? በቤዛ ቀን የታተማችሁበትን ቅዱስ መንፈስ አታሳዝኑ ይላል። እና እንዴት ነው የሚያዝነው ካልሽኝ ኦልሬዲ ሪጀክት ስናደርገው አይ ሆሊ ስፒሪት እኔ ይሄን ነገር እኔ እችላለሁ፣ ያንተ እርዳታ ያስፈልገኝ። ፕሬየር ምንድን ነው? ኦልሬዲ ሀምብል ሆነን ጌታ ሆኜ አልችልም እርዳኝ፣ ያንተን እገዛ ያስፈልጋሉ፣ ያንተን እጅ ያስፈልገኛል የሚለው ነው። እና ሆሊ ስፒሪት ኢዝ ጀንት እና ደግሞ ራሳችንን ለሱ አሳልፈን በሰጠን ቁጥር ኤቭሪቲንግ የሱ ስለሆነ ይሰጣል። እና ለዛ ነው ባይብል ምን ይላል? ሁሉ የኔ ነው፣ ሰማይና ምድር የፈጠርኩት በእጄ የፈጠርኩት እኔ ነኝ፣ ግን ደስ ስለሚለኝ ለምወደው ሰው ይሄንን አሳልፌ እሰጠዋለሁ። እና ይሄንን ኤርሚያስ መጽሐፍ ላይ የተናገረውና እናንተ በቃ እምቢ ስላላችሁ ለባቢሎን ለናቡከደነጾር እሰጠዋለሁ፣ የኔ ስለሆነ ደስ ስላለኝ እሱን እሰጠዋለሁ አለና ኢየሱስን ስናስደስተው ከሱ ጋር ፌሎሺፕ ስናደርግ ስንፈቅድለት አባቴ በቃ ምንም እኔ የምለው ነገር የለም። ጳውሎስ እሱን አይደል እኔ ሕያው ሆኛለሁ ክርስቶስ በእኔ ውስጥ ሕያው ሆኖ ይኖራል ስላለ እኔ ሞቻለሁ ስላለ በቃ ራሳችን ለሱ ስንሰጠው he will keep everything ለኛ። ለምን ሁሉ እሱ ነው። እና ያ ነው የአባትና የልጅ ፍቅር፣ አብና ወልድ ያላቸውን ፍቅር ያ ነውና ስለዚህ በዛ ፍቅር ነው እንድንኖር የተጠራ ነውና። ሁለተኛው ደግሞ አሁን እንዲያወራን ቤተክርስቲያን ኢየሱስ ፊት ፍጹም የፊት መጨማደድ የሌለባት ፐርፌክት የሆነችው ቤተክርስቲያን ነው ኦልሬዲ በኢየሱስ ፊት የምትቆመው በአብ ፊት የምትቆመው ነውና አሁን ግን እንደዛ ነው ቤተክርስቲያን አይደለች። ያንን ፕሮሰስ የሚሰራው ማን ነው? ሆሊ ስፒሪት። ዝርግፍ ጌጥ የሚሆናት የሚያስውባት ሜካፕ የሚሰራት ልብሷ የሚያለብሳት እና አሁን እያሰብኩት በጣም ስደሰት ነበርና ሆሊ ስፒሪት ነው ኦልሬዲ እኛን ውብ አድርጎ። እኛ ፐርፌክት አይደለም እንዳልሽው ጌታ እኛ ያለንበት ሁኔታ አለ አሁን፣ ከዛ ደግሞ የምንጠበቅበት ዴስቲኒያችን ደግሞ አለ እና ያንን ዴስቲኒ ወደዛ እንድንሄድ የሚያደርገን ሆሊ ስፒሪት ምን እያደረገ በእኛ ውስጥ ካራክተር እየሰራ ነው። ከዛ ነው ስለኔ ይመሰክራል እንጂ ስለራሱ ሊመሰክር አይደለም፣ ራሱን ግሎሪፋይ ሊያደርግ አይደለም የሚመጣው።
እናንተን ወደ እውነት ሁሉ እንዲመራችሁ ማለት ወደ እኔ እንዲያመጣችሁ ፐርፌክት አድርጎ ስለኔ ገልጦ እንዲያመጣችሁ ማለትና ትዝ ይልሽ ከሆነ አብርሃም ለይስሐቅ ሚስት ፈለገ ይላል ባይብል ሲናገር እና በጣም በቃ ባይብልን የምወድበት ምክንያት ሆሊ ስፒሪት እዛ ውስጥ ስላለ ነውና ታሪኮቹ ሁሉ ሆሊ ስፒሪትን ስለሚነግሩኝ ነውና ሆሊ ስፒሪት ነው ኢቭን ይሄንን ራሱ ይገለጠልኝና ሚስት ሲፈልግ ኦልሬዲ የከናናውያን ሴቶች አሉ እዛ ግን ኖ ኦልሬዲ በብሉይ ኪዳን ስለነበረ ከሌላ ህዝብ ጋር ከተጋባ ኪዳኑ ስለሚፈርስ ስለዚህ ወደ አባቴ ቤት ወደ ላባ ቤት ማንን ላከው ሎሌውን ላከው ይላል ሂድና ለልጄ ሚስት ይዘናል ይስሐቅ ማለት በዛን ጊዜ 40 ዓመት እኮ ነው ግን ይሄ የሚያሳየው ክራይስትን ነው እንጂ የሚናገረው የአብን ምሳሌ እንጂ የሚያሳየው ራሱ ሄዶ እኮ ማምጣት ይችላል እኮ ግን ላከው ይላል ከዛስ ያም ሎሌ ሄደና አንድ ነገር ተናገረ እግዚአብሔር ሆይ እውነተኛዋ ሚስት እንደዚህ ጠይቃለሁ እሷቱን ብሎ በጎቼ የምታጠጣልኝ ከሆነ ገመሎቼ የምታጠጣ ከሆነ እኔንም እሷን የምታጠጣ ከሆነ እሷ ናት የይስሐቅ ሚስት አለና ርብቃ መጣች ከዛስ አጠጣችው ገመሎቹን ምናምን ከዛ በውስጡ እግዚአብሔር የተናገረው ነገር ኮንፈርም አደረገ ከዛ መጽሐፍ ምን ይላል ሄደ ይላል ወደ ቤት ከዛ አስገባቸው እና ብላ ምናምን ላባንም አስተዋወቀችው አባቷንና ከዛ በጣም የሚገርመው ፓርት ምን ይላል ሎሌው ስለራሱ አልወራ ስለ ይስሐቅ ነው ሊያገባሽ ይፈልጋል ሀብታም ነው ደግሞ አባቱ አብርሃም ነው እና እሱን እንድታገቢው ነው የላከኝ ምናምን ብሎ ኤቭሪቲንግ ሰጥሻለሁ ያው ወርቅ ብር ይዤ መጥቻለሁ ምናምን ብሎ ስለ ይስሐቅ ብቻ ነው ስለ ራሱ አልወራም እና ይሄ የሚያሳየው ምን መሰላችሁ አብርሃም የአብን ምሳሌ ነው የሚያሳየው አባት ስለሆነ ማለት ነው ባይብላችን ላይ የተጻፉ እያንዳንዱ ታሪኮች ስለ ኢየሱስ ያወራሉ ራሱን ብሏል እኮ መጽሐፍ ሁሉ ስለ እኔ ያወራል ነው እሱ ግን የሚያወራው ስለ አብ ነው ይገርመው እኔ ስለ ራሴ አይወጣም ማደርገው ሁሉ አለ ከአብ ያየሁት አብን ግሎሪፋይ ላደርግ የመጣሁትና ሆሊ ስፒሪት ደግሞ ኢየሱስን ነው ግሎሪፋይ ላደርግ የመጣውና እኛንን ሆሊ ስፒሪት ግሎሪፋይ የምናደርገው አርመኒያቸው ስለዚህ እኛንን ደግሞ ሆሊ ስፒሪትን ግሎሪፋይ የምናደርገውና ከዛ አብርሃም ማለት የአብ ምሳሌ ከዛስ ይስሐቅ ደግሞ ኦልሬዲ የኢየሱስ ምሳሌ ይሄንን ይሳወው ሲል ኦልሬዲ ሲወለድ ምናምን ኤቭሪቲንግ ፕሮፌቲክ ስለነበረ ማለት ነውና ከዛ ይስሐቅ እንግዲህ ኢየሱስ ከሆነ ሎሌው ደግሞ ስለ ሆሊ ስፒሪት ነው የሚወክል እና ሆሊ ስፒሪት ምን አለ ስለ ሆሊ ስፒሪትም ሲናገር ባይብል የሚናገረው ምን ይላል ሳታዩት ትወዱታላችሁ ይላል እኛ ጴጥሮስ ሲናገር እኛ አይተነው ነው እኮ እናንተ ግን ሳታዩት ነው የምትወዱታል እንዴት ነው ሳናየው ልንወደው የምንችለው አንድም ፐርሰንት የሆነ ሰንባዲ ስለዛ ፐርሰን ነግሮናል ማለት ነውና ርብቃ ይላል ይስሐቅ ሳታየው ወደደች ላባን ትታ ይስሐቅ ጋር ሄዳለሁ አለችና ያ ወዲያውኑ እሷ ምንም ከአባቴ ቤት ወጣለሁ ይስሐቅን ነው የማገባው ብላ በይስሐቅ ፍቅር ተነከች ይስሐቅ በሌለበት ማለት ነውና ለምን ካላችሁ ሎሌው ግሎሪፋይ ሊያደርግ የመጣው ሊያወራ የመጣው ተልኮ የመጣው ስለ ይስሐቅ የሚናገር ነውና ሆሊ ስፒሪት ማለት እንደዛ እኛ ኢየሱስን በምድር ላይ አላየነው 2000 ዓመት ሆኖታል እሱ ካረገ እስከ ዛሬ ሆሊ ስፒሪት ነው ቤተክርስቲያን ውስጥ ያለውና ለቤተክርስቲያን ክራይስት ማለት እንዲህ ነው መንፈስ ቅዱስ ኢየሱስ እንዲህ ነው እያለ ስለ ኢየሱስ እየነገረ ስለ ሄቨን እየነገረ ኢቭን መጽሐፍ ሲናገር ራእይ መጽሐፍ ላይ ቤተክርስቲያንና መንፈሱ ማራናቶይና ይላል ሙሽራውና ይላል ኢቭን ስለ ሙሽራው እሱ ራሱ ሲክ ያደርግ ሲክ እንድናደርገው የሚያደርግን ደግሞ ሆሊ ስፒሪት ነውና ስለዚህ ቤተክርስቲያን እንዴት ነው ሳታውቀው አስቡት እስኪ አንድ ሚስት ባሏን ሳታውቅ እንዴት ነው ልትጋባ የምትመጣው ይሄ እኮ በጣም ዲቫይን ሆነ ላቭ እና እሺ ብላ ተነሰች በቃ እሄዳለሁ ይስሐቅን ወድጄዋለሁ ባላየው ኦልሬዲ ሎሬ ነገርኝን አምኛለሁ አለችና ሆሊ ስፒሪት ማለት እንደዚህ ነው ወደ ክራይስት ወደ እውነቱ ሊመራችኋል ስላለ እውነት ደግሞ ኢየሱስ እኔ ነኝ ብሏል እውነት መንገድ ህይወት እኔ ነኝ ብሏል ስለዚህ ወደ ኢየሱስ የሚመራን መንፈስ ቅዱስ ኢየሱስን ግሎሪፋይ የሚያደርገው ኢየሱስን የሚገልጥልን ኢቭን ባይብል ህይወታችን ኤቭሪቲንግ የሚነግረንና ደግሞ ክራይስት ላይክ እንድንሆን የሚያደርገን ሆሊ ስፒሪት ነው ስለዚህ ልክ እንደዛ ሎሌ ወደ ሙሽራው ይዞ ነው ፕሮሰስ ውስጥ ነው ያለው እና ከሆሊ ስፒሪት ጋር ደግሞ የሚታገል እና በጣም የዘለመኝ የሆነ ጊዜ ላይ እንዳልከው እኮ ነው አሁን ለምሳሌ መንፈስ ቅዱስ የሌለው ምን አለ ፓወር ነው አለው አቅም ነው አለው ምንም ነገር ማድረግ ይችላል ግን በጣም ጀንተልና ሃርመናይዝድ ከመሆናቸው የተነሳ ትሩት ከመሆኑ የተነሳ ግሎሪፋይ እንኳን ኢየሱስን ሲያደርግ በእኛ ውስጥ መሆኑ አሁን ኖርማሊ እኮ ኢየሱስ ስለ ኢየሱስ እሱ ግሎሪፋይ ማድረግ ይችላል እኛን ትቶ እኛ ምን እናደርግለን ግንስ
እኛን እንኳን ምን አደረገን? ኢንክሉድ አደረገን ይላል ኤፌሶን ላይ ያለ። አሁን እናንተ አለ እንትን አይደላችሁም፣ የውጭ ሰው አይደላችሁም አለ። አሁን ግን የእግዚአብሔር ቤተሰቦች ናችሁ፣ ፋሚሊ ናችሁ፣ ክሎዝ ፐርሰን ናችሁ አለ። ያንን ለመግለጽ ነው ሆሊ ስፒሪት የተሰጠን፣ ኮኔክትድ እንድንሆን እኮ ከእግዚአብሔር ጋር። ለምን ኢየሱስ ያኔ የሄደ ሰዓት መንፈስ ቅዱስ ባይመጣ ምን እንሆን ነበር? ኤቭሪቲንግ ይጠፋ ነበር። ክርስትና የሚባል ነገር የሚኖር አይመስልም። ግንስ ኢቨን ኢየሱስ ራሱ ሪኮመንድ አድርጎታል። እሱ ቢመጣ ይሻላችኋል ከኔ ይልቅ አለ። ምን ያህል ቦታ እንዳለው ሆሊ ስፒሪት ማለት ለክርስትና ላይፍ፣ ለክርስቲያኖች፣ ለኛ ኢቨን ለክርስቲያኖች ብቻ አይደለም ለሰው ሁሉ መንፈስ ቅዱስ በጣም ኢሴንሻል ነገር ነው። ያለ መንፈስ ቅዱስ ላይፍ ባይዘው ወክ አታደርግም። ሊትራሊ መንተነፈስ አስተንፋስ ሁሉም ሰው ላይ አለ። ጌታ የሆነ ያልሆነ የሚባል ነገር የለም። መዳን ለሁሉም ሰው ተሰጥቷል። የመንቃትና ያለ መንቃት ጉዳይ ነው።